ሰላም ነው ያባት ሰላም ነው እንዴት ነው አሸናፊ ይባላል ከኖት ይቻላል የመጣሁት ትልልቅ አባቶችን የህይወት ልምዳቸውን እጠይቃለሁ ለኛ ለወጣቶች ስለሚጠቅም እና ፈቃደኛ ከሆኑ 3 ደቂቃ ለማለት ካሜራ የቪዲዮ ልምድ የሌለበት ገና እየለመድን ያለ ነው ምንድነው አረኪሎ ምን ተፈጠረ? የትኛው ጣቢያ መጣለ? አይ ዩቲዩብ ላይ ነው የምሰራው። እሺ ዛሬ ችግር የለም። ኖኪት አሸናፊ ይባላል። እንካ ብትባል እንኳን አይ አለ ብለህ ትሸሻለህ። የሀገራችን ባህል ይሉንታ ያ የነበረው ሰዓት አልፏል። አሁን ግን ታም መስጠት ይሄ ቦታ አለው ያንተ እኛ አባት ሊሰሙኝ ራሱ ፈቃደኛ አይደሉም። በቃ ሰሞን ቀጥ ብሎ ላጣ ነው ይመቻቸው። እኔ ግን ታር አይዞሽ ገለቴ አይዞሽ በቃ ዛሬ እስቲ ስንት ሰው ይሽለኛል? ስንት ሰው ፈቃደኛ ይሆንልኛል? እኔስ ስንት ሰው ደፍሬ እጠይቃለሁ? ጋይሶች ስንት ሰው ደፍሬ እጠይቃለሁ? ቀጥታ ወደ ቪዲዮ ነው የምንሄደው። ኖ ኒድ እስቲኝን አባት እጠይቃለሁ። ተቀምጧል። ፈቃደኛ ከሆኑ እንሞክራለን ማለት ነው። ሰላም ነው አባት ሰላም ነው እንዴት ነው አሸናፊ ይባላል ከኖት ይቻላል የመጣሁት ትልልቅ አባቶችን የህይወት ልምዳቸውን እጠይቃለሁ ለኛ ለወጣቶች ስለሚጠቅም እና ፈቃደኛ ከሆኑ 3 ደቂቃ ለማለት ቀላል ነው። እሺ እና ፈቃደኛ ነው። ምን ተከትያቸው ከሩቁ ነበር ያዩዋቸውና እስኪቀመጡ ድረስ እየጠበቅኳቸው ነበረ። መጨረሻ ላይ ግን ወንበር አግኝተው ተቀመጡና ቀርቤ ስጠይቃቸው ፈቃደኛ አልሆኑልኝም። ያው አስቸጋሪ ነው የሆነው። በዚህ ምንም የካሜራ የቪዲዮ ልምድ የሌለበት ገና እየለመድን ያለ ነው። እርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አክሰንቱ ከበድ ይላል። የኔ ምንድነው አረኪሎ ምን ተፈጠረ? በስመ አብ ጭሱን አያችሁ። በቃ የሥራ ከሁሉም ሰው ከሥራ የሚወጣበት ሰዓት ስለሆነ መንገዱ ራሱ በጣም ጭንቅንቅ ነው። በጣም እንትን ነው፣ ውጥርጥር ያለ ነው። በስርዓቱ እየተሰማችሁ እንደሆነ አላውቅምና እስኪ አሁን ደግሞ ሌላ አባት እንሞክር፣ ሌላ ሰውን እንሞክር። ቀጥታ ወደ ሌላ ቪዲዮ ጋይሶች ሌትስ ጎ። ተስፋን ቆርጠን እንቀጥላለን። ሰላም ነው ያባት እንዴት ነው? ምንም የህይወት ልምድ ጠይቃለሁና ለዛ ነው። እሺ የትኛው ጣቢያ መጣለ? አይ ዩቲዩብ ላይ ነው የምሰራው። እሺ ዛሬ ችግር የለም። ኖኪት አሸናፊ ይባላል። yes እሺ ስጠይቃቸው ምናምን ከየት ነው የመጣው ምናምን አሉ። ከዚህ መልኩት ትልልቅ ሰዎችን ልምዳቸውን ጠይቃለሁ ብዬ ስነግራቸው አረ ተው እባክህ ነው የማረባ ሽማግሌ ነው ሌላ ትልልቅ ሰው ሌላ ሰዎችን ጠይቃቸው አለኝ። እኔ ማይክ ድምጽ ደግሞ እሱ ከዛ ምን አለኝ ከጣቢያ ነው የመጣው ስሙ ማን ነው ምናምን አለኝ። እኔ ደግሞ የዩቲዩብ ቻናሌ ሞክ ምናምን ነበር ስለኝ አይ አሸናፊ ይባላል ስሙ አሸናፊ ይባላል ሰው ከባድ ስም አይደለም እንዴ ያስቆል ስሙን እንደ አሪጃ ስሙን ባለ ማለት
እስኪ አሁን ደግሞ ወደ ሌላ ቪዲዮ ማን ይሽለኛል? ሰላም ነው አባት፣ ሰላም ነው። ከኖክ ይቻላል ነው የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን እጠይቃለሁ። ፈቃደኛ ከሆነ ትልልቅ ሰዎችን የህይወት ልምዳቸውን ለኛ ለወጣቶች እጠይቃለሁና ለኛ ስለሚጠቅም ማለት ነው። ፈቃደኛ ከሆነ 3 ደቂቃ ላናገር። ትንሽ አትዘጋጁት ችግሩን ላስቀምጡት ይችላል። ሰላም ነው አባት። ፈቃደኛ 3 ጥያቄ ጠይቁት። ከኖክ ዩቲዩብ ቻናል የመጣሁትና ፈቃደኛ ከሆነ 3 ጥያቄ ብቻ ጠይቁት። እኛ አባት ይሰሙኝ ራሱ ፈቃደኛ አይደሉም። በቃ ሰሞን ቀጥ ብለው ላጣ ነው። ይመቻቸው። እኔ ግን ታር አይዞሽ ገለቴ፣ አይዞሽ በቃ እስኪ ወደ ሌላ ቪዲዮ ተስፋ አልቆርጥም። የብር ነው ሰው ተስፋ አልቆርጥም። ሌትስ ጎ ሰላም ነው አባት። ከኖክ ዩቲዩብ ቻናል ነው የመጣሁትና ፈቃደኛ ከሆኑ 3 ጥያቄ ብቻ ጠይቁት። 3 ጥያቄ ብዙዎቻችን በይሉኝታ ምክንያት ሰዎች ምን ይሉኛል በሚል ሀሳብ ታጥረን ከህልሞቻችን ወደ ኋላ እንቀራለንና እኛ ብዙዎቻችን ወጣቶችን ያጠቃልና ይሉኝታ እርስዎ ለምን አይቆጣም? ይሉኝታ ልክ ነው። ይሉኝታ ብዙ ሰው የሚጎዳው ይሉኝታ እየተቸገር ወይ ወጥቼ ሰውን በመጠየቅ አንድ መፍትሄ ላገኝ ይችላል። ይሉኝታ ይሄን ይሉኛል፣ ትሸማቀቃለህ። እንካ ብትባል እንኳን አይ አለኝ ብለህ ትሸሻለህ። ሀገራችን ባህል ትልቁ ነገር ይሉኝታ ያ የነበረው ሰዓት አልፏል። አሁን ደግሞ እንደዛ አለ። ቢያንስ እንኳን ያለው ሰው ጋር ሄደህ እኔ ይሄ ሙያ አለኝ በዚህ ለስራ እባክህ መርዳኝና ልክፈል ቀስ ብዬ እንኳን ብለህ አሁን የምትሻሻልበት መንገድ ነው። ይሉኝታማ መጥቶ ግን ቦታ አለው ያለ ገደብ አለ። ጊዜ ተሰለሰች። በጣም ብዙ አመሰግናለሁ። ሌላ ነገር እሺ። እና ጋይሶች ቪዲዮ ተመቻችሁ? እንዴት አያችሁት? ሙከራዬን እንዴት አያችሁ? ተመቻችሁ? በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ አላችኋለሁ። ጋይሶች ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። ታዳጊ ነኝ፣ አግዙኝ፣ እየሞከርኩ ነው።